መልካም ሰለፎች የሄዱበት መንገድ ማለት ነው። ليس الطريقة تخالف الإسلام وإنما السلفية هي الفهم الصحيح للإسلام وهي الفهم الصحيح للكتاب والسنة يعني أن السلف سيبال تاريخ إنما نحن يتحسبوا كتبالة والمقصود بالسلف هم أهل القرون المفضلة الثلاثة الذين زكاهم النبي صلى الله عليه وسلم في حديثه حيث قال خير الناس قرني ثم الذين يلونهم ثم الذين يلونهم ነቢያችን ሰለላሁ ዐለይሂ ወሰለም ሶስት ክፍለ ዘመናት ሰዎች ላይ እነዚያን አወድሰዋቸዋል። ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ናቸው አሉ። ከዛ የሚቀጥሏቸው አየህ፣ እነዚህ ምን ይባላሉ? ቀደምት መልካም ሰለፎች ይባላሉ። የእነዚህን መንገድ የተከተለ ከዛ በኋላ የመጣ ሰው ሁሉ የሰለፎች ተከታይ ይባላል። የሰለፎች ተከታይ ባጭሩ በአረበኛ ምን ይባላል? ሰለፊ ይባላል። ስለዚህ ሰለፊ የሚለው ከእስልምና መንገድ ሌላ የሆነ መንገድ አይደለም። ልክ እንደ ሌሎቹ ጀማዓዎች አይደለም። السلفية ليست كالجماعات المبتدعة التي هي كجماعة الجهمية والمعتزلة والخوارج والأشاعرة والصوفية والأحباش والقدرية والجبرية والكلابية وغيرها من الفرق الضالة كالنزيهة لله وجماعة الإخوان المسلمين والسرورية وغيرها እንደዚህ አይደለም። ነገር ግን ቁርአንና ሐዲስን በትክክለኛ ሰው የሚገነዘብ አካል መጠሪያና መሰየሚያ ነው ሰለፊ የሚለው። እሺ ይሄን ዑለሞች ምን ብለው ተናግረዋል ስለዚህ ጉዳይ ከተባለ ሸይኹል ኢስላም ተይሚያ በጣም በርካታ መጽሐፍቶቹ ላይ ይሄን ቃል የሰለፎች መንገድ እያለ ይጠቀም ነበር። لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا يسلفوش منقد أو نتنجل إلى هنا يشرب يالا بثمية ينكره كابن تيمية بفت حسن البصري بن هلال اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعه يقدمت ملكام سلفوش المنقر تكتل ይላል። የሰለፎች መንገድ ሲባል ማናቸው ሰለፎች? ሰሃቦች፣ ታቢዒዎች፣ አትባዑ ታቢዒን። የነሱ መንገድ ምንድነው ከተባለ ከቁርአንና ከሐዲስ የወጣ ነው ወይ? አይደለም። ቁርአንና ሐዲስን በትክክለኛው ገንዘብ የተገነዘቡ አካሎች እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ስለመሰከሩላቸው የነሱን ግንዛቤ ለቁርአንና ለሐዲስ የነበራቸው ግንዛቤ ከቢድዓና ከሽርክ የነጻ የጠራ ነበር። ይሄንን ውዳሴ ያገኙትም ከነብዩ ሰለላሁ ዐለይሂ ወሰለም ስለሆነ የነሱን መንገድ መከተል ግዴታ ይሆናል ማለት ነው። ያ ማለት የሆነ ቁርአን አንብበህ ቀደምት መልካም ሰለፎች እንዴት ነው የተረዱት ብለህ የምትረዳበት አረዳድ የሰለፎች አረዳድ ይባላል። ያንን አረዳድ የሚከተል ሰው ሰለፊ ተብሎ ይጠራል። ችግር የለውም። ሼክ አብዱልዓዚዝ ብን ባዝ ተጠየቁ፣ አንድ ሰው ሰለፊ ነው ቢል ችግር አለው ወይ ሲባሉ ላ ችግር የለውም وهذا امر محمود ነው ያሉት። ይህ እንዳውም የሚወደስ ነገር ነው። የሰለፎችን መንገድ እከተላለሁ ማለቱ ሱሐቦችን እከተላለሁ ማለት እንጂ ሌላ እኮ አይደለም። ታቢዒዎችን እከተላለሁ أتباع التابعين أن عبد الله بن عباس أن عبد الله بن عمر أن عبد الله بن مسعود أن أبو موسى الأشعري أن أبي بن كعب أن أبو هريرة أن عائشة أن الزهن دي تردد بلو ያንን አረዳዳቸውን መከተል ማለት ነው። አያርላ የነሱ ጋር አረዳድ እንደተከተል ደግሞ ቁርአን ራሱ ነው የሚያዘው። አላህ በቁርአን ላይ ምን ይላል? والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه ያለኝ ነከረ የቀደሙት የመጀመሪያዎቹ እነዛ ሙሃጅሮችና አንሷሮች ካለ በኋላ እነዚህን በመልካም የተከተሏቸው እያለ አላህ ያወድሳቸዋል። አየህ ሙሃጅሮችና አንሷሮች ሰሃቦች ናቸው። የነሱን ግንዛቤ በመልካም እንድንከተል ያዛል አላህ በቁርአን ላይ። እነዚያ ለኛ ምንድናቸው? ሰለፎቻችን ናቸው። ስለዚህ ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ አምሩን ዋጅብ ግዴታ የሆነ ነገር ነው። አላህ በቁርአን ላይ የነሱን መንገድ እንድንከተል ያዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያዘዋል። ሐዲስ ላይ ሲናገሩ ምን አሉ? ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ ቂለ ያ ረሱለላህ መን ሂየ ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም ወአስሐቢ ከእኔ በኋላ የኔ ኡማ ለ73 ይከፋፈላሉ ካለ በኋላ 72 የእሳት ናቸው፣ አንዷ ስትቀራሉ። ማነች እሷ ተብለው ሲጠየቁ ልክ ዛሬ እኔና ጓደኞቼ ባለንበት መንገድ ላይ ያሉ ሰዎች ናቸው አሉ። ስለዚህ የእርሳቸውን ጓደኞች ወይም ሰሃቦቻቸውን ግንዛቤያቸውን መከተል ግዴታቸውን አስቀምጠዋል። ነብዩ ሰለላሁ ዐለይሂ ወሰለም የተሻለ فالذي ينجو من النار هو الذي يتبع مذهب الصحابة وما كان عليه التابعون
እሺ አይ ተስቢህ ስናደርግ አሁን በግራም በቀኝ በሁለቱም እጃችን ብናደርግ ምን ችግር አለው? ያኔ በቀኝ እጃቸው ብቻ የሚያደርጉ አሉ። እሺ ተስቢህ ስናደርግ በቀኝም በግራም ብናደርግ ምን ችግር አለው ነው። ተስቢህ ዒባዳ ነው። ዒባዳ እስከሆነ ድረስ ነቢ ሰለላሁ ዐለይሂ ወሰለም በምን አይነት ከይፍያ ነው ሲሰሩት የነበረው የሚለውን ማየት ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ነበር ተስቢህ የሚያደርጉት ከተባለ በቀኝ ጣታቸው ብቻ ነበር። ማስረጃ ቃለ አሐዱ ሰሓባ ረዲየላሁ ዐንሁ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰቢሑ ላህ ቢአጥራፊ አናሚሊሂ ልዩምና። አንድ ሰሓባ ምን አለ? የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በቀኝ ጣቶቻቸው ጫፍ ነበር ተስቢሕ የሚያደርጉት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለአንድ ሚስታቸው ለኡሙ ሰለማ ምን አላት? ሰቢሒላህ ወዕቅዲ ቢአናሚሊኪ ፈኢነሁነ ሙስተንጠቃቱን የውመል ቂያማ። ዚክር አድርጌ ተስቢሕ አድርጌ አሏት፣ እነርሱንም በጣቶችሽ ቁጠሪ አሏት። እነርሱ የትንሣኤ ቀን እንዲናገሩ እንዲመሰክሩ ይደረጋሉና ስለ አንቺ ይመሰክራሉ። ዚክር ሲያደርግብኝ ነበር እጄ ብሎ ይመሰክርልሃል። የትንሣኤ ቀን የቂያማ ቀን እጆች እንዲናገሩ ይደረጋሉ አለ አይደል? ማንኛውም አምልኮ የሰራህበት እጅህ ሰውነት ሁሉ ይመሰክራል። አምላክ ያላህ ሆይ ዚክር ሲያደርግብኝ ነበር ብሎ እንዲናገር ይሆናል። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን። እሺ ምላሶቻቸው፣ እጆቻቸው፣ እግሮቻቸው ሲሰሩ የነበረውን ስራ የሚመሰክሩባቸው ጊዜ እያለ ይናገራል። መልካም ሰርተህበት ከሆነ